እና ሌላኛው ነገር ምንድነው ካርማ የምንለው ነገር አለ ማለት ነው። ምንድነው የእጅን መቀበል ወይንም ደግሞ የሰጠኸውን በተመሳሳይም ሆነ በተቃራኒ መንገድ መልሰህ ማግኘት ማለት ነው። ምንድነው ላይክ አሁን ለምሳሌ አንተ ጥሩ ብትሆን ለአንድ ሰው መልካም ብትሆን ለአንድ ሰው መልካም ብታደርግ ያ ሰውዬ መልካምነትህን ላይመልስልህ ይችላል በጭራሽ ማለት ነው። አሁን ለምሳሌ ተነስተህ የሆነ ነገር ብታደርግለት በጭራሽ ውለታህን የማይመልሰው አይነት ሰው ሊሆን ይችላል። then አንተ ለሱ መልካም ስላደረግክ ግን ለአንተ ደግሞ ሌላ ውለታ የሚያደርግልህ ሰው ይኖራል ማለት ነው። ሌላ በቃ መልካም ሰው በመንገድህ ይመጣል። ሌላ መልካም ሰው ሌላ የማትጠብቀው ኢትስ ቢግ ብሌሲንግ መንገድ ላይ ይመጣል ማለት ነው ታገኘዋለህ። ክፋትንም ካደረግክ እንደዛ አሁን መንገድ ላይ አንድን ሰው አንተ ኤምብሬስ ብታደርግ አንድን ሰው በቃ ብታሸማቅቀው ብታሳፍረው አቅምህ ከሱ ሰውዬ በላይ ቢሆንና ላይክ አክት አድርገህበት ብትሄድ ትሄዳለህ በሰላም የዛን ቀን። the other day ግን የእጅህን ጠብቀህ ብታገኘው እንዴት እንደው ታውቃለህ ሌላ ሀይለኛ ሰው ይመጣብሃል። ያ ሰው ምንም ጉልበት የለውም ምንም ላያደርግህ ይችላል። ግን the other day ይመጣል ሌላ ሰው በጣም ሀይለኛ የሆነ ሰው ይመጣል አንተን ኤምብሬስ ያደርግሃል በማትጠብቀው መንገድ ማለት ነው። በማትጠብቀው መንገድ በቃ ያሳፍርሃል፣ ይጥልሃል፣ ያሸማቅቅሃል፣ ያስነውርሃል ሁላ። ያም እንዴት ነው ካርማ ነው። የሰራሃትን የእጅህን ትቀበላለህ። መልካም ሆነ ክፉ ሆነ ዞሮ ዞሮ መቀበል